አይ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ሻወር ሄድ እንዴት ኢንስቶል እንደሚደረግ አሳያችኋለሁ። በቅድሚያ ሻወሩ ይሄ በጣም ቆንጆ ሻወር ነው። ያው እንደምታዩት ውስጡ ፊልተር አለው። ያው ውስጡ ፊልተር አለው። ከሶስት ፊልተር ጋር ነው አብሮ የመጣው። ያው እንደምታዩት ማለት ነው። ከሶስት ፊልተር ጋር ነው አብሮ የመጣው። ከሶስት ፊልተር ጋር ነው። ይሄ ፊልተሩ በሚቆሽሽበት ሰዓት ላይ ክሪስታል ክሎሪን ወይም ደግሞ ሚነራሎችን ፊልተር አድርጎ ለገላችን ጥሩ ስለሚሆን እንደዚህ ይሄንን በአሮጌውን ለውጬ ወደ አዲሱን ለማድረግ ነው። አሁን ወደ አሮጌው እንሄዳለን። አሮጌውን እናወጣለን። አሮጌውን እናወጣና ይሄ አሮጌው ነው እንደምታዩት በጣም እንትን ነው፣ አሮጌ ነው። ብዙ ፊልተር የለውም። ለእንትን ጥሩ ስላልሆነ አንደኛ ግፊት የለውም፣ ፕሬሸር የለውም። ያኛው ግን በጣም ቆንጆ ነው። ይሄ አሮጌው ነው። አዲሱን ለመቅጠም ነው። አሁን እዚች ጋር ጋስኬት አለችው። ቺን ራበር ጋስኬት አለችው። እሷንም እርግጠኛ ሁኑ በትክክል ውስጥ መግባቱን እና ፊልተርም አለው እንትን አለው፣ ስክሪንም ነገር አለው። ይቺኛዋ በትክክል መቀመጧን ካያችሁ በኋላ ከዛ ደግሞ ይሄ ደግሞ ፓይፕ ትሬድ ቴፕ ነው። ውሃው ሊክ እንዳያደርግባችሁ ቢያንስ ትንሽ 2 ዙር ወይም 3 ዙር ይችን ላው ላይ መጠምጠም ነው። ይችን ላው ላይ ውሃው ሊክ እንዳያደርግባችሁ ነው። ውሃው ሊክ እንዳያደርግባችሁ ነው። አንድ ዞርም ብታደርጉት 2 ዙር ቢሆን ጥሩ ነው። ሊክ እንዳያደርግባችሁ ነው። እዛችን ታረጋላችሁ። በእጃችሁ ዞር ዞር አድርጎት በቀላሉ ብዙም ጉልበት አይጠይቅም። ኦኬ። ከዛ በኋላ ሆሱ በጣም ፍሌክሲብል ነው። ፍሌክሲብል ሆስ ነው። ይሄም እንደዚሁ ፊልተር አለው። ይሄው እዚህ ጋር ማጥለያ እንትን ነገር አለው፣ እንደ ወንፊት ነገር አለው። ይችን እዚች ጋር ታፕ ታደርጉታላችሁ። በእጃችሁ ዞር ዞር ማድረግ ነው። እጃችሁ የምትችሉት ዞር ካረጋችሁት እዛ በኋላ ደግሞ ሄዱን ነው። ያው እንዳሳየዋችሁ ፊልተር አለው ውስጡ። ፊልተሩ እንዴት ይሄ በአረንጓዴው ሳይድ ያው ፊልተሩ በአረንጓዴው ሳይድ፣ በዚህ ሳይድ አረንጓዴ ብሉ የምትመስለው እሷ በዚህ በፊት ለፊት በኩል እንደዚህ የምትደረገው እንደዚህ አድርጋችሁ ገፋ ማድረግ ነው ስትቀይሩ ማለት ነው። ይሄንን እንደዚህ ታደርጋላችሁ በቀላሉ እንደዚህችሁ። እዛ ይሄኛውን ደግሞ በዚህኛው ላይ ይሄኛውን በዚች ታፕ ታደርጋላችሁ። ያው በጣም ፕሬሸር
አለው። የውሃውን ፕሬሸር አሳያችኋለሁ። 3 ሞድ አለው። ይሄ እንደምታዩት ሰውነታችሁን እንደዚህ ከፈለጋችሁ ሰውነታችሁን እንደዚህ ማሳጅ ልታደርጉበት ትችላላችሁ ማለት ነው። እና ሶፍት ነው፣ እዩት፣ እያያችሁት በጣም ሶፍት ነው። እና ይሄ ደግሞ 3 ሞድ አለው። አሳያችኋለሁ በውሃ። አሁን ውሃውን ልክፈተው። አያችሁት ምን ያህል ፕሬሸር እንዳለው ውሃው። ያው አያችሁት ውሃው ምን ያህል ፕሬሸር እንዳለው ውሃው። ያው 3 ሞድ ነው ያለው። ያው 3 ሞድ አለው። በጣም ሃይ ፕሬሸር ነው ከነበረው እንትን በጣም ሃይ ፕሬሸር ነው እንደምታዩት። በጣም ቆንጆ ነገር ነው። ይሄን ለመዝጋት ስትፈልጉ ደግሞ እኛውን ፕረስ ታደርጋላችሁ። የውሃውን ከዚህ ኮንትሮል ማድረግ ትችላላችሁ። ይሄ በሚፈለግበት ሰዓት ላይ እንትን በጣም ፕሬሸር ፉል ነው። አንደኛ ውስጡ ያለውን በዚህ በፊልተሩ አማካኝነት ውስጡ ያለውን ሚነራል እና ክሎሪን ፊልተር ስለሚያደርጋችሁ ለሴንሲቲቭ ለሆነው እንትን ስኪን በጣም ጥሩ ነው ማለት ነው። ስለዚህ ይሄን ይመስላል እና ገዝታችሁ ተጠቀሙበት። ይሄን ይመስላል። ለዛሬ አዘጋጀሁላችሁ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካሙን እመኝላችኋለሁ። ሼር፣ ሰብስክራይብ አድርጉ። ሌላ ቪዲዮ እንድንገናኝ መልካም ቀን እንዲሆንላችሁ እመኛለሁ። ባይ